ሰላም እና የመጽሐፍ ቅዱስ እውነት የለውጥ አመራርን የሚቀርጽበት ወደ ኪንግደም ሊደርሺፕ አታዮች እንኳን በደህና መጡ። እኔ ዶር ቪንሰንት ቫለንታይን ነኝ። እናም አብረን የበለጸገ ጉዞ እንደሚሆን የማምነውን ስንጀምር አብራችሁን መምጣት የልዩ መብት ነው። ፓስተር፣ የቤተ ክርስቲያን መሪ፣ የንግድ ሥራ አስፈጻሚ፣ አስተማሪ፣ ሥራ ፈጣሪ፣ ወላጅ ወይም በቀላሉ በክርስቶስ ላይ ባለው ተጽዕኖ ውስጥ ለማደግ የሚፈልግ ሰው ብትሆኑ ይህ ፖድካስት የተፈጠረው በአእምሮ ውስጥ ነው። አመራር ከዛሬ የበለጠ አስፈላጊ ሆኖ አያውቅም። ዓለማችን በስጦታ የተሰጡ ሰዎች እጥረት እየተሰቃየች አይደለም፣ በአምላካዊ መሪዎች እጥረት እየተሰቃየች ነው። የህብረተሰቡ እያንዳንዱ ዘርፍ፣ ቤተሰቦች፣ አብያተ ክርስቲያናት፣ ንግዶች፣ መንግስታት እና ማህበረሰቦች ጥበብ፣ ታማኝነት፣ ትሕትና፣ ድፍረት እና ለእግዚአብሔር የማይናወጥ ቁርጠኝነት የሚያሳዩ ወንዶችን እና ሴቶችን መፈለግ ነው። ታላቁ የአመራር ቀውስ እምብዛም የችሎታ ጉዳይ አይደለም፣ የባህሪ ቀውስ ነው። በጣም ብዙ ጊዜ ተሰጥኦን እናከብራለን፣ እግዚአብሔርን ቸል እንላለን፣ ታማኝነትን ችላ ብለን ቻሪዝም እናደንቃለን። ሊደግፈው የሚችለውን ውስጣዊ ሕይወት ከማዳበር በፊት ተጽዕኖን እንከተላለን። ነገር ግን በቅዱሳት መጻሕፍት ውስጥ እግዚአብሔር በተከታታይ በተቃራኒው አቅጣጫ ይሠራል። በሰዎች ላይ ተጽዕኖ ከማሳደሩ በፊት ልባቸውን ያዳብራል። መድረካቸውን ከማስፋቱ በፊት ባሕሪያቸውን ያጠነክራል። ሥልጣን ከመስጠቱ በፊት ጥገኝነት ያስተምራቸዋል። የዚህ ፖድካስት ዓላማ ይህ ነው። የመንግሥት አመራር አመለካከቶች በቅዱሳት መጻሕፍት መነጽር አመራርን ለመመርመር ይገኛሉ። መሪዎች የበለጠ ውጤታማ እንዲሆኑ ለመርዳት ብቻ ሳይሆን የበለጠ ክርስቶስን እንዲመስሉ ለመርዳት። ምክንያቱም በእግዚአብሔር መንግሥት ውስጥ ስኬት የሚለካው በምናከናውነው ነገር ብቻ ነው። የሚለካው ስናከናውን በማን እንደምንሆን ነው። በዚህ ተከታታይ ክፍል ውስጥ እውነተኛ አመራር ስለ ሥልጣን እንዳልሆነ እንገነዘባለን። ስለ መጋቢነት ነው። የግል መንግሥታትን ስለ መገንባት አይደለም፣ የእግዚአብሔርን መንግሥት ስለማራመድ ነው። በሰዎች ላይ ሥልጣን ስለመጠቀም አይደለም፣ የክርስቶስን ባሕሪ በሚገልጹ መንገዶች ሰዎችን ስለማገልገል ነው። የመጀመሪያው ወቅታችን የተመሠረተው የአመራር ብፁዓን ጥራዝ 1 በሚለው መጽሐፌ ላይ ነው። አብረን የእያንዳንዱን ጤናማ የመንግሥት መሪ ውስጣዊ ሕይወት የሚመሰርቱ 8 መሠረታዊ ባሕርያትን እንመረምራለን። በእግዚአብሔር ላይ ሙሉ በሙሉ በመታመን መኖር ምን ማለት እንደሆነ እንመረምራለን። መታዘዝ ሁልጊዜ ወደ በረከት የሚወስደው መንገድ ለምን እንደሆነ እንረዳለን። መጽሐፍ ቅዱሳዊ ጥበብ እያንዳንዱን ውሳኔ እንዴት እንደሚቀርጽ እንማራለን። ጤናማ የቃል ኪዳን ግንኙነቶችን አስፈላጊነት እንመረምራለን። ዓላማንና ፍቅርን፣ ቅድሚያ የሚሰጣቸውን ነገሮች፣ ኃይልንና ተጽዕኖን እና በመጨረሻም የማይፈልገውን የታማኝነት ጥራት እንወያለን። እነዚህ የአመራር ዘዴዎች ብቻ አይደሉም፣ መንፈሳዊ መሠረቶች ናቸው። የአስተዳደር ስልቶች አይደሉም፣ እነሱ የሕይወትንና የአመራርን እያንዳንዱን ገጽታ የሚቀርጹ የመንግሥቱ እውነታዎች ናቸው። ጸሎቴ እያንዳንዱ ክፍል አስተሳሰብዎን እንዲፈታተን፣ እምነትዎን እንዲያጠናክር፣ ከክርስቶስ ጋር የሚያደርጉትን ጉዞ እንዲያጠናክር እና ሌሎችን ለክብሩ እንዲነኩ እንዲያስታጥቃችሁ ነው። ፍላጎቴ መረጃ መስጠት ብቻ አይደለም፣ ለውጥን ማበረታታት ነው። ምክንያቱም መረጃ አእምሮን ሊያስተምር ይችላል፣ ነገር ግን በመንፈስ ቅዱስ የሚተገበረው እውነት ብቻ ልብን ይለውጣል። አብረን ስንጓዝ በጸሎት እንድታዳምጡ አበረታታችኋለሁ። በሐቀኝነት አሰላስል። መንፈስ ቅዱስ የራስዎን አመራር፣ ዓላማውን፣ ግንኙነቶችዎን እና ከእግዚአብሔር ጋር የሚያደርጉትን ጉዞ እንዲመረምር ይፍቀዱለት። እድገት ሁልጊዜ የሚጀምረው በትሕትና ነው። አመራር ሁልጊዜ የሚጀምረው በመገዛት ነው። ዘላቂ ተጽዕኖ ሁልጊዜ የሚጀምረው በእግዚአብሔር ፊት ነው። በዚህ የመንግሥቱ አመራር አመለካከቶች የመጀመሪያ ክፍል ላይ ስለተቀላቀሉኝ አመሰግናለሁ። የዛሬው መግቢያ ካበረታታዎት በዚህ ተከታታይ የመሪውን ውስጣዊ ሕይወት መፍጠር ውስጥ የመጀመሪያውን ትምህርታችን ስንጀምር እንዲመዘገቡ፣ ይህንን ፖድካስት ከሌሎች መሪዎች ጋር እንዲያጋሩ እና በሚቀጥለው ጊዜ ከእኔ ጋር እንዲቀላቀሉ እጋብዝዎታለሁ። እስከሚቀጥለው ጊዜ ድረስ ያስታውሱ፣ እግዚአብሔር የአመራር ተጽዕኖውን ከማስፋፋት ይልቅ እንደ መሪ በማሳደግ የበለጠ ፍላጎት አለው። ጌታ ይባርክዎት፣ ያበረታዎትና በውስጣችሁ ክርስቶስን መፈጠሩን ይቀጥላል። ስላዳመጡን እናመሰግናለን።